ሰላም ጤና ይስጥልኝ የማትስ ኮሜዲተር ቤተሰቦች እንደምን ቆያችሁ? እስኪ ዛሬ በታምብኔል እንደምትመለከቱ ደግሞ የ2018 የዘንድሮን ጥያቄ ሴት ላይ የነበረውን በእጅ የደረሰ ፈርስት ራውንድ እና ሰከንድ ራውንድ ላይ ምን ይመስላል የሚለውን አሳያችኋለሁ። ለምን እንዲህ ሴት ላይ ከተዘጋጃችሁ ውጤታማ እንደምትሆኑ አንዱ ማሳያችን ከፈተና ከኤግዛም ጋር ራሳችንን ማች ማድረጋችን ነው። ስለዚህ በዚህኛው ቪዲዮ ማዘጋጀላችሁ የ2018 የፈርስት ራውንድ እና የሰከንድ ራውንድ ሁለት ጥያቄዎችን ከሴት ታሳያችኋለሁ። በተጨማሪም ደግሞ 2017ንም ጨምርላችኋለሁ ሁለት ጥያቄ። ቀጣይ ደግሞ ከዚህ በመቀጠል ሌላ ሁለተኛ ቪዲዮ ኢሚዲየትሊ የምሰራው አለ ከ2014 እስከ 16 ያለውን እንደዚሁ ደግሞ እሰራለሁ። እንዳይሰለቻችሁ በአጭር ቪዲዮ እንጆይ ያደረጋችሁ እንድትከታተሉ ነው። ቪዋችሁም እንዲጨምር ነው። እንግዲህ የገባችሁ ላይክ ሼር እያደረጋችሁ ሌሎችም አድርሱ። ለራሳችሁ ብቻ ታስቀሩ ይሄንን እድል። ኦኬ እንግዲህ ከሴት ከዘጠነኛ ክፍል በነገራችን ላይ የምንጠብቀው ዘ ማክሲማም 10 ጥያቄ ነው። ነገር ግን ያው ስለዚህ ያለን ዩኒት ወደ 9 ነው። አንዳንዴ ከአንዳንድ ዩኒት ሁለት ጥያቄ የምናገኝበት እድል ይኖራል። እሺ እንምጣ ወደ ጥያቄያችን። የሆነ ፈርስት ራውንድ ማትስ ኢኤስኤስኤልሲኢ ኤግዛም 2018-26 ነው የሚለው። እሺ የተሰጠን ነገር ምንድነው? ሌት ሴት ኤ ኤክስ ኢዝ አን ኤለመንት ኦፍ ሪል ነምበር ሰች ዛት ኤክስ ኪዩብ ማይነስ ኤክስ ኢዝ ኢኳል ቱ 0 ኤንድ ሴት ቢ ዊች ኮንቴንስ ኤክስ ኢዝ አን ኤለመንት ኦፍ ኢንቲጀር ሰች ዛት ማይነስ 1 ሌስ ዛን ኦር ኢኳል ቱ ኤክስ ኤክስ ሌስ ዛን ኦር ኢኳል ቱ 3 የሚል ነው ያለው። ከዚህ ውስጥ መጀመሪያ ሴቶችን ሁለቱን ሊስት ማድረግ ብንችል ጥሩ ነው። ሴት ኤ ማን ነው የሚሆነው? ሴት የዚህ የተሰጠን ማን ነው? ዚስ ኤክስ ኪዩብ ሶልቭ ማድረግ አለብን። ኤክስ ኪዩብ ማይነስ ኤክስ ኢዝ ኢኳል ቱ 0 የሚል ይሄን ሶልቭ ብናደርግ which is x into x square minus 1 is equal to 0 የሚል እናገኛለን። ሶ ከዚህ ኢኩዌሽን x is equal to 0 እና ሌላ ማን አለን? or the other one x square minus 1 is equal to 0 የሚል ነው የሚኖረው። ሶ ከዚህ ኢኩዌሽን this x is equal to x square is equal to 1 ይሆናል። ከዚህ x is equal to plus or minus 1 የምናገኝ ይሆናል ማለት ነው። that means this set A includes an element which includes what? negative 1 0 and 1 ማለት ነው። ሴት ኤ የያዘው 0 አለው። ይሄው ሶሉሽን ሰርተን ያመጣ ነው። ይሄንን እንዲህ ስለሰጠን x ኪዩብ ማይነስ x ኢኳል ቱ 0 ብሎ ስለሰጠን ማለት ነው። በመቀጠል ሴት ቢ ጋር መተን ሴት ቢን አሁንም እንደዚህ ሊስት ማድረግ ብንፈልግ which is an integer start from negative 1 up to 3 which means negative 1 0 1 2 3 እነዚህ ናቸው የሚሆኑት። ኦኬ ከዛ በመቀጠል መጥቶ እዚህ የሚጠይቀንን ነገር በደንብ ተመልከቱ። what is the relative complement of b with respect to a ነው የሚለው። ይሄን ነገር በቀደመው ክላሳችን ላይ በደንብ ዲስከሽን ላይ ይሄን አውርቻቸዋለሁ። ቴክስት ላይ ይሄ ነገር በተበላሸ መልኩ ተቀምጧል በሚል በደንብ አሳይቻችኋለሁ። እና አሁን እየጠየቀን ያለው ምንድነው? what is the relative complement of b with respect to a ማለት በቀጥታ የጠየቀን a without b ነው የጠየቀን which means complement of b ውስጥ የሌለ ከማን አንፃር? ከa አንፃር ነው። ስለዚህ a ውስጥ ያለ b ውስጥ የሌለ ነው። so this means what is the relative complement of b with respect to a ማለት a without b እየጠየቀን ነው ማለት ነው። ስለዚህ a without b ነው ይሄኛው complement of b ውስጥ የሌለ። ኦኬ ስለዚህ ይሄውና -1 0 1 a ውስጥ አለ -1 0 1 እዚህም አለ። ስለዚህ a ውስጥ ኖሮ b ውስጥ የሌለ የለንም which is equal to what? ኢምፒቲ ሴት። ሶ እዚህ ምርጫችን ላይ ማን ላይ አለ? ሲ ላይ ኢምፒቲ ሴት አለ ተቀምጧል ማለት ነው። ኦኬ ሁለተኛው ጥያቄያቸው ስለማን የሚያነሳ ነው? about ፓወር ሴት ነው የሚያወራው። ስለ ፓወር ሴት የሚያወራ ነው። here we are given set 0 -2 0 አለ። ስለ ፓወር ሴት አንዴ ብቻውን የሰራሁትን ቪዲዮ ተመልክታችኋል ብዬ አስባለሁ። ስፔሻሊ ሾርትስ ላይ አንድ የፓወር ሴት ጥያቄ ሰርቻለሁ። ሶ አሁን እዚህ አብረን እንሰራለን። ፓወር ሴት የምንለው a set which contains all possible subsets of a given set። እደግማለሁ ምን ማለት ነው ፓወር ሴት a set which contains all possible subsets of a given set ለአንድ ሴት የሚኖሩ ሁሉንም ሳብሴቶች የሚይዝ ሴት ነው ፓወር ሴት የምንለው። ለምሳሌ ሴት ቢ አሁን እዚህ ስንት አባል አለው? ሁለት አባል አለው። ያው 0 እና within a brace -2 እና 0ን የያዘ ስንት አባል አለው? ሁለት አባል አለው። ስለዚህ ነምበር ኦፍ ሳብሴት ካስታወሳችሁ ቱ ዘ ፓወር ኦፍ ኤን ብለን የምንሰራው ማለት ነው። ስለዚህ ቱ ዘ ፓወር ኦፍ ኤን ስንል እዚህ ሁለት አባል ስላለን ቱ ዘ ፓወር ኦፍ 2 ስንት ይኖራል? 4 ፖሲብል ሳብሴቶች ይኖራሉ። እነሱን የያዘ ሴት ነው ዊ ኮል ኢት ኢዝ ፓወር ሴት የምንለውና በነገራችን ላይ ምርጫ በቃ በባህሪው
በጣም ደከም ያለ ነው። እዚህ ስንት አባል አለ? 2 አለ። እዚህ ስንት አባል አለ? 2 አለ። እዚህ ስንት አባል አለ? 3 አባል አለ። ይሄንን በማየት ብቻ በቀላሉ የዚህ መልስ ቢ መሆኑን ኢዚሊ አንደርስታንድ ማድረግ እንችላለን። ነገር ግን እውነት ውስብስብ ኮምፕሊኬትድ ቢሆን አሁን ምርጫው ቀለል ብሎ የቀረበ ነውና መልሱም ቢ ነው። ነገር ግን እንዘርዝር ብንል እንዴት ነው ፓወር ሴት የምንዘረዝረው? ለዚህ ሴት ለምሳሌ ምን ሊሆን የሚችለው ሳብሴት ሊሆን የሚችለው መጀመሪያ ኢምፒቲ ሴት ነው። ዛት ኢምፒቲ ሴት ኢዝ ኤ ሳብሴት ኦፍ ኤቭሪ ሴት ለምንለው። ከዚያ ቀጥሎ ግን ዜሮን የያዘ ሴት ሴት ኮንቴንስ ዜሮ አጌን ሴት ኮንቴን ዲስ ኤለመንት ዊች ዋን within a brace -2 ዜሮን የያዘ ይኖረናል። አጌን ዘ ሴት ኢትሰልፍ ኤኒ ሴት ኢዝ a subset of itself። ስለዚህ ለራሱ መሆን ስለሚችል ይሄው ራሱ ሴቱን ደግሞ እንደገና a set which is includes 0 and within a brace -2, 0 with this set ስንት ናቸው? እዚያው 1 2 3 4 ናቸው። እነዚህን የያዘ ሴት ነው we call it is power set of set B ብለን የምንጠራው ማለት ነው። ስለዚህ ሴት መልሳችን ቢ ነው የሚሆነው ፓወር ሴት ኦፍ ለሚለው። ሶ ፈርስት ራውንድ ላይ በዚህ መልኩ ተቃኝተዋል። እንደገና ደግሞ ከሰከንድ ራውንድ ጋር ደግሞ ይቻችሁ ልሂድ። የሰከንድ ራውንድ ፕሮብሌም ይሄውና የደረሰኝን ነው እንግዲህ ያካፈልኳችሁ ያለሁት። ኦኬ ሰከንድ ራውንድ ላይ ያለው ምንድነው? ዲስከሽን ፕሮብሌም አለው። ይሄው ተመልከቱ። ምንድነው የመጀመሪያ ጥያቄ which one of the following statement describes universal set? የምታስታውሱ ከሆነ ከዚህ ቀደም የነበሩን በሶስቱ ፓርቶች በደንብ ስለ ዲስከሽን አውርተናል። እንዳልኩት ነው በጥያቄ የተመለሰን አሁን ጥያቄ እየሰራን ያለ ነው። ኦኬ ዩኒቨርሳል ሴት ስንል ምን ማለት ነው የሚለውን ነው የሚጠይቀን። ሶ a set that contains infinite elements ይላል። ዩኒቨርሳል ሴት ፋይናይትም ኢንፋይናይትም ሊሆን ይችላል። ስለዚህ አይሆንም። ዘ ሴት ኦፍ ኦል ሪል ነምበርስ ማለትም አይደለም። ጥቂት ፋይናይት የሆኑ ሴቶችም ዩኒቨርሳል ሴት ሊኖራቸው ይችላል። ካተናል ሁሉንም ሊይዝ የሚችል ነው። ስለዚህ ከሲ እና ከዲ ዘ ሴት ኦፍ ኦል ኤሌመንትስ ኮንሲደርድ ፎር ዘ ዲስከሽን ዘ ሴት ዛት ኮንቴንስ ኖ ኤሌመንት ኢዝ ዋት ኢምፒቲ ሴት። ሶ ማን ነው መልሳችን የሚሆነው ማለት ነው? The answer is this. C describes the universal set. The set of all elements considered for the discussion ሲል ለዛ ኮንዲሽን የተቀመጠውን የያዘ እንደማለት እና ኮንዲሽኑ ፋይናይትም ሊሆን ይችላል አይዘር ኢንፋይናይትም ሊሆን ይችላል። ግን ሁሉንም አባል የያዘ በዛ ዲስከሽን ውስጥ የተቀመጠ የኤም የቢም ካለ ለምሳሌ ከኤ እና ከቢ ውጭም ጨምሮ የያዘ የሚል ነው። ፎር ዛት ዲስከሽን የሚለው ያን ኢንዲኬት ለማድረግ ነው። ሶ የዚህ መልስ ሲ ነው የሚሆነው። እሺ ወደዚህኛው ሀሳብ ጋር እንምጣ። እንግዲህ ሁለት ሰከንድ ራውንዶቹ ጋር ዲስከሽን ነው ሴት የሚበዛው። እዚህ ጋር መተንም ፎር ኤኒ ሴትስ ኤ ቢ ሲ ኤንድ ዲ ሰች ዛት ኤ ኢዝ ኤ ሳብሴት ኦፍ ዲ ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ኖት ትሩ ነው የሚለን። እውነት ያልሆነው የቱ ነው? ጀስት እዚህ ፕሮፐርቲዎች ናቸው ሞር ያሉት። ነገር ግን ኢንተርናል ዲስከስ የምናደርገው የተሰጠንን ነገር የምንመለከትበት አለ። ኤ ኢንተርሴክሽን ቢ ኢኳል ቱ ቢ ኢንተርሴክሽን ኤ ነው የሚለው። ሶ ዚስ ኢንዲኬትስ ኢንተርሴክሽን ኢዝ ኮሜታቲቭ። ኤ ኢንተርሴክሽን ቢ ብንል እና ቢ ኢንተርሴክሽን ኤ ብንል ይሄ ትሩ ነው። ፎልስ ኖት ትሩ ነው የተፈለገው፣ ፎልስ ነው። ስለዚህ ኢንተርሴክሽን ኢዝ ኮሜታቲቭ። አጌን ዩኒየን ኢዝ ኦልሶ ኮሜታቲቭ፣ ዩኒየንም ኮሜታቲቭ ነው። ኦኬ ለዛ ነው እንደዚህ ፕሮፐርቲዎችን በመካከል አንብቡ፣ ዲስከሽኖችን ተመልከቱ እያልኩ ባለፈው ያለፍኩት። እዚህ ጋር ስንመለከት ኤ ኢንተርሴክሽን ቢ ኢንተርሴክሽን ሲ ኢኳል ቱ ኤ ኢንተርሴክሽን ቢ ኢንተርሴክሽን ሲ። አንዴ ብታስቡት ይሄ ፕሮፐርቲ ያን ያውርተናል፣ ጥርስ የነቀልንበት ነው እያልን አሶሺዬቲቭ ፕሮፐርቲ ነው፣ የማጣመር ጸባይ። እዚህ ኤ እና ቢ ነበሩ፣ እዚህ ደግሞ ቢ እና ሲ ነው ያጣመረው። ሶ ይሄም ትሩ ነው። አጌን ሌታስ ካም ቱ ኤ ኢንተርሴክሽን ዲ ኢዝ ኢኳል ቱ ኤ ነው የሚለው። ኤ ኢዝ ኤ ሳብሴት ኦፍ ዲ ስለሚል ኤ ውስጥ ያለ ሁሉ ዲ ውስጥ ስላለ የኤ እና የዲ ኢንተርሴክሽን ነሰሰርሊ ኤ ነው የሚሆነው። ስለዚህ ይሄ እውነት ነው። ነገር ግን አሁን መልሳችን ይሄውና ሁሉም ትሩ ሆነ፣ ኤም ቢም ሲም ትሩ ከሆነ ኦልሬዲ መልሳችን ዲ ነው። ዲን ግን ስናይ አሁን ኤ ኢንተርሴክሽን ቢ ኢዝ ኢኳል ቱ ኤ ለማለት ዴር ኢዝ ኖ ኤኒ ጊቭን ቱ ኢንዲኬት ዚስ ሪሌሽን። ይህን ሪሌሽን ኢንዲኬት ለማድረግ ምንም የተሰጠን ጋራንቲ የሆነ ጊቭን ስለሌለ፣ ነገር ግን እዚህ ጋር ለሲ ጋራንቲ የሆነ ጊቭን አለን፣ ኤ ኢዝ ኤ ሳብሴት ኦፍ ዲ የሚል። ስለዚህ ኤ ኤንድ ቢ ኤ ኢንተርሴክሽን ቢ ኢዝ ኢኳል ቱ ኤ የሚለው which is not necessarily true. We don't know about the relation between A and B. አልተነገረንም። ኤኒ ሴት ነው ያለው። ኤኒ ሴት ደግሞ ኢንተርሴክሽን ቢ ኢምፒቲ ሴትም ሊሆን ይችላል፣ ሴት ቢም ሊሆን ይችላል፣ አይታወቅም። ግን እንዲህ ከተሰጠን ነሰሰርሊ ኤ ኢዝ ኤ ሳብሴት ኦፍ ዲ ከተባለ ነሰሰርሊ ነው። ስለዚህ ይሄ ዲ ላይ ያለው ፎልስ ነው የሚሆነው ማለት ነው። ሶ ኖት ትሩ ለሚለው መልሱ ዲ ነው የሚሆነው የዚህኛው። እሺ እዚህ ላይ እንደ ቲፕ በዚሁ ደግሞ የሚጨምርላችሁ የ2017 በፔፐር የነበረው ፈተና የኦንላይኑ አላገኘሁትም፣ ነገር ግን በፔፐር የነበረውን ኤግዛም
ጥያቄ አምጥቼላችኋለሁ ኦልሬዲ ለዲስከሽን እና ምን ነበረው የሚለውን ሀሳብ አንደርስታንድ እንድታደርጉ ስለሚጠቅም የተወሰነ ሼር የምናደርገው ስላለ የ2017ን በዚህ ልቃኝላችሁ ይኸውና። እሺ 2017 ላይ የነበረው የመጀመሪያ ጥያቄ let x an element of integer -2 less than or equal to x, x less than or equal to t and b is equal to x is an element of natural number 2 raised to x less than or equal to 3x plus 1 ነው የሚለው are given two sets then what is the number of a union b ነው የሚለው። ስለዚህ ሴት ኤ እና ሴት ቢ ጋር ያሉ አባላትን ዘርዝረን ማስቀመጥ መቻል ሊስት ማድረግ አለብን። ሶ በዚህ አሁን ምንድነው ዲስክሪፕሽን ኦፍ ሴት ውስጥ ሴት ቢልደር ነው የተቀመጠልን ሊስት የማድረግ ችሎታችንን ሜጀር የሚያደርግ ወይም ያን ሚኒማም ለርኒንግ ኮምፒቴንሲያችን ሜጀር የሚያደርግ ፕሮብሌም ነው እና ሌት አስ ካም ቱ ሊስት ፈርስት ሴት ኤ ሴት ኤን እንዘርዝር። እነማን ናቸው ሴት ኤ ውስጥ ያሉት? ይኸውና ከኔጌቲቭ 2 ጀምሮ ኔጌቲቭ 1 ኢንቲጀር ስለሆነ ኔጌቲቭ 2 ኔጌቲቭ 1 0 1 2 ነው። ስንት አባል አለን እዚህ? 5 አባል አለን። ነምበር ኦፍ ኤሌመንት ነው የተጠየቅነው አትርሱና። እሺ እዚህ ጋር ግን አሁን ሴት ቢ ውስጥ ያሉትን ለማግኘት ይሄንን ዝምድና የሚያሳካ ነው ማምጣት ያለብን። ናቹራል ነምበር ሆኖ ይሄን የሚያሳኩ ለምሳሌ የመጀመሪያው ናቹራል ነምበር 1 ነው። የመጀመሪያውን ቼክ ለማድረግ ቱ ዘ ፓወር ኦፍ 1 ብለን ሌስ ኦር ኢኳል ቱ 3 ታይምስ 1 ፕላስ 1 እንዲህ እናስባለን። ይሄ ማለት አሁን ለኛ 2 ነው። ሌስ ዛን ኦር ኢኳል ቱ 3 ፕላስ 1 4 ይመጣ ትሩ ነው። አንድ አባል መሆን ይችላል። ልክ እንደዛ ነው ቼክ ያደርግም ይላል። አሁን 2 ብናስገባ እዚህ 2 ሲገባ 2 ስኩዌር ስንት ይሆናል? ይሄ መጀመሪያውን እንዳገኘን ቁጥሩ የመጀመሪያው ነው። ሁለተኛው ከዚህ በኋላ የጻፍኩ በቃል ዲስከስ ያደረግን ቱ ዘ ፓወር ኦፍ ኤክስ ስለሚል 2 ስኩዌር ብንል 4 ነው የሚሆነው። ሌዛ ነው ኢኳል ቱ እዚህ 2 ቢገባ 3 ታይምስ 2 6 ነው ፕላስ 1 7 ነው። 4 ሌዛን 7 ትሩ ነው። ስለዚህ ስንትም አባል ናት? ሁለትም አባል ናት እያልን እንቀጥላለን። አሁን እስኪ ያልቅ ነው ባይዘው ያልቃል። ይሄ ነገር ገደብ አለው። 3 ይግባ እዚህ ጋር 2 ኪዩብድ ሲሆን ደግሞ ስንት ነው? 8 ነው። 3 ቢገባ ሌዛ ነው ኢኳል ቱ አለን 3 ታይምስ 3 9 ነው ፕላስ 1 ስንት ይመጣል? 10 ነው የሚሆነው። ከዚያ ግን አሁን 3 ብናስገባ እዚህ አሁን ያመጣ ነው 8 መጥቷል። ይሄ 10 እውነት ነው። ይሄ አረፍተ ነገር አሁን ስለዚህ ማንም አባል ትሆናለች? 3ም የዚህ ሴት አባል ትሆናለች። ሶሪ ዘጋው 4 ይግባ እዚህ የዘጋውበት ምክንያት ይቅርታ፣ ጥያቄውን ቀድሜ ስለሰራው ነው። ቱ ዘ ፓወር ኦፍ 4 አሁን ብናደርግ ተመልከቱ። ቱ ዘ ፓወር ኦፍ 4 16 ይመጣል። ነገር ግን እዚህ 4 ቢገባ 3 ታይምስ 4 12 ነው ፕላስ 1 13 ነው የሚሆነው። ዚስ ዋን 13። ስለዚህ ይሄ ምን ሆነ? ፎልስ ነው። ሌሎች ሁሉ እነዚህ ይሄም ትሩ ነው፣ ይሄም ትሩ፣ ይሄም ትሩ ነው። ስንት ሲገባ? 1 ሲገባ 2 ሲገባ ይሄ 1 አስገብተን ነው፣ ይሄ 2 አስገብተን፣ ይሄ ስንት 3 አስገብተን። 4 ሲገባ ግን ምን ሆነ? ፎልስ ሆነ ማለት ነው። ስለዚህ የዚህ ሴት አባል ሊስት ስናደርግ እነማን ናቸው? ይሄን አረፍተ ነገር እውነት ሊያደርጉ የሚችሉ 1 2 እና 3 ናቸው። ስለዚህ እነዚህ የሁለቱ ዩኒየን ነምበር ኦፍ ኤ ዩኒየን ቢ ነው የሚለው ልጆች የነዚህ ዩኒየን በተጨማሪ ማንን ብቻ ይጨምራል? ሶ ይሄው ኤ ዩኒየን ቢ ሁለቱም ጋር ያለውን ነው አይደል የምንጽፈው። ስለዚህ ሁለቱም ጋር ያለውን ስንጽፍ -2 -1 0 1 2 እና ላስትሊ 3ን እንጨምራለን። ይሄው ዩኒየኑን ጻፍን። ስለዚህ እዚህ ውስጥ 1 2 3 4 5 6 አባል አለን። ይሄውና መልሳችን ዲ ላይ 6 የሚለው ይሆናል ማለት ነው። ስለዚህ ይሄ በሴት ቢውልደር የተሰጠንን ወደ ምን እንድንቀይር የሚያደርግ ነው። ወደ ሊስቲንግ ቀይረን በቀላሉ ነምበር ኦፍ ኤሌመንቱን ከውስጡ መቁጠር እንድንችል የቀረበ ጥያቄ ነው። በ2017 በፔፐር የነበረ ጥያቄ ነው። በመቀጠል ደግሞ እስኪ እንመልከት በዛ ዓመት የነበረ ሁለተኛ ጥያቄ ሌት ሴት ኤ ኤክስ ሰች ዛት 1 is less than or equal to x, x less than or equal to 10 የሚል ነው። ከ1 እስከ 10 ይይዛል። ይሄ እንደገና ሴት ቢ -1 less than or equal to x, x less than or equal to 10 ነው የሚለው። what is the relative complement of b with respect to a ነው የሚለው። አሁን ተመልከቱ ይሄንንም ጥያቄ አሁን relative complement of b with respect to a ሲለን ምን ማለት ነው? a without relative complement of b with respect to a ለሚለን a without b ነው የሚሆነው። ሜቢ ይህን ጥያቄ ስገለብጥ የፈጠርኩት ችግር ስላለ እዚሁ ባስተካከል ቅር አትሰኙም ብዬ አስባለሁ። ሪላቲቭ ኮምፕሊመንት ኦፍ ኤ ነው ጥያቄው፣ ዊዝ ሪስፔክት ቱ ቢ ነው ኦሪጂናል ጥያቄው የሚጠይቀን። ስለዚህ ሪላቲቭ ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ ከተባለ የተፈለገው ማን ነው ማለት ነው? ሪላቲቭ ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ ከተባለ የሚፈልገው ማንን ነው? ቢ ውስጥ ያለ ኤ ውስጥ
የሌለ ነው። እንዲህ ነው ጥያቄው። ያው እኔ ታይፕ ሳደርግ የፈጠርኩት ኤረር ነው። ያው ጥያቄውን ሰራሁት ቀድሜ ለእናንተ ለማቅረብ ሴን ታይፕ ኤረሩን ሶሪ እላችኋለሁ። ስለዚህ ሪላቲቭ ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ ሲሆን ይሄው እንዲህ ነው የሚሆነው። ቢ ዊዛውት ኤ ነው። ቢ ዊዛውት ኤ ቢ ውስጥ ያለ ግን ማን ውስጥ የሌለ ኤ ውስጥ የሌለ ነው። ጥያቄው ውስጥ እንደዛ ነው። ስለዚህ ተመልከቱ። አሁን ያንን ለማስቀመጥ ብንፈልግ ኤክሰርሳይዝ ሳት ብለን አሁን ቢን አይታችኋል። ከኔጌቲቭ 1 ጀምሮ እስከ 10 ነው። ይሄ ግን ከ1 ጀምሮ ነው ያለው። ስለዚህ ይሄን ነገር ልክ እንዲህ ነምበር ላይ መተን ብንመለከት ኔጌቲቭ 1 አለ፣ 1 አለን እዚህ 0 ቢኖር 10ን እዚህ ጋር ብናስቀምጥ አይታችኋል። ኤ ከዚህ እስከዚህ ነው ያለው። ቢ ደግሞ ከዚህ ጀምሮ እስከዚህ ነው ያለው። ስለዚህ ከኔጌቲቭ 1 እስከ 1 ድረስ ያለው ፍሮም ኔጌቲቭ 1 አፕ ቱ 1 ያለው ቢ ውስጥ አለ፣ ግን ማን ውስጥ የለም? ኤ ውስጥ የለም። ስለዚህ ዋን ላይ ግን ኦፕን ነው የምናደርገው፣ ምክንያቱም ዋን የት ስላለ? ኤ ላይ ስላለ። ስለዚህ -1 ሌዛን ኦር ኢኳል ቱ ኤክስ፣ ኤክስ ሌዛን 1 ነው ብለን የምናስቀምጠው። ለምን? ኤክስ በነምበር ስላልተገለጸ የትኛው ነምበር እንደሆነ ስለማናቅ ጀስት እንደ ሪል ነምበር አስበነው ነው የምንሰራውና ስለዚህ ይህንን በሚመስል መልኩ ይሆናልና መልሳችን ይኸውና ኤ ላይ ነው ያለው ማለት ነው። -1 ሌዛን ኦር ኢኳል ቱ ኤክስ፣ ኤክስ ሌዛን 1 ነው። በዚህ ዓመት የነበረው ሪላቲቭ ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ ነው በ2017። የ2018 አሁን አንደኛው ራውንዱ ላይ ተመልክታችኋል። ሪላቲቭ ኮምፕሊመንት ኦፍ ቢ ዊዝ ሪስፔክት ቱ ኤ ነው። የነዚህ ግን ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ ነው። የዛን ኮፒ ሳደርግ በፈጠርኩት ሄደር ነው። ግን እቺን ነገር ፕሊዝ በጣም ተጠንቀቁ። ኮምፕሊመንት ኦፍ ኤ ካለ ኤ ውስጥ የሌለ ለማለት ነው። ሶ ይሄን ይመስላል። ይሄንን እስከ 2017 እንዲይዘናል። ኢሚዲየትሊ ይሄንን ቪዲዮ ከጨረሳችሁ ያው እዛ ፕሌይ ስቶር ላይ ስለሆነ አፕሎድ የማደርገው ፕሌይ ስቶር ስላለው ኢሚዲየትሊ ይቀጥላልና አታቋርጡ። እናንተም ወደሚቀጥለው ቪዲዮ ግቡ። ለምን? ለኔ ለአፕሎድም እንዲቀለኝ እናንተም ጊዜ እንዳይወስድባችሁ ነውና ቪዲዮ ሰዓት በረዘመ ቁጥር ለአፕሎድ በጣም ያስቸግራል በእኛ ሀገር ኔትወርክና ስለዚህ ይሄ እንዳለቀ ወደ ቀጣይ 2016፣ 15፣ 14 የሰራሁት አለ። ወደሱ ቀጥሉ፣ ያንን ተመልከቱ። ጥያቄ መመልከት ያበረታታል። ለዚያ ነው። አብራችሁን ይህንን ስለቆያችሁ አመሰግናለሁ። ፕሊዝ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እዛች ጋር የኖቲፊኬሽን ምልክት አለች፣ ተጫኑ። ቪዲዮ አፕሎድ ባደረኩ ሰዓት እንዲደርሳችሁ። ሌሎች ደግሞ ብቻችሁን ያትጠቀሙ፣ ላይክ አድርጉ፣ ሼር አድርጉ፣ ለብዙዎች እንዲደርስ አድርጉ። አብራችሁን ስለቆያችሁ አመሰግናለሁ። እንደለመድነው ቱ ለርን ማቴማቲክስ do mathematics.